ሰላም የእግዚአብሔር ቤተሰቦች ሰላም እላችኋለሁ በክርስቶስ ኢየሱስ ስም። እንደምን ከረማችሁ? እኔ ወንድማችሁ ሰለሞን አሰፋ ሰላም ነኝ። ዛሬ ደግሞ ክፍል 6ን ኢየሱስ ክርስቶስ ብቸኛ አምላክና ጌታ ነው የሚለውን እንቀጥላለን። ይሄ ትምህርት በጣም አስፈላጊ ነው። ኢየሱስ ክርስቶስ እርሱ እኔ እንደሆንኩኝ ባታምኑ በኃጢአታችሁ ትሞታላችሁ ያለው ቃል አለ። ብዙ የሥላሴ አስተማሪያን ይህንን ትምህርት ኢየሱስ ክርስቶስን ልጅ ብቻ ያውም ልጅ ሲሉ ኃጢአተኛውን ልጅ የአዳም ልጅ ነው፣ መሬታዊ ነው፣ የሚበሰብስ ነው፣ ከስጋ ነው፣ የሰማይ ቃል የሆነ ስጋ አይደለም ብለው ነው እንደውም የሚሉት። ስለዚህ የሥላሴ አማኞች ኢየሱስ ክርስቶስን ከማርያም ከነፍሷ ነፍስ ከስጋዋ ስጋ ወስዷል፣ የሚበሰብሰውን ስጋ ነው የለበሰው ብለው ነው የሚያምኑት፣ እንኳን ጌታና እግዚአብሔር ሊሉት ቀርተው። ስለዚህ ይህ ትምህርት ደግሞ የሰይጣን ትምህርት ነው። ሰይጣን ኢየሱስ ክርስቶስን የእግዚአብሔር ልጅ ብቻ ነው እንጂ የሚለው እግዚአብሔር ነው ብሎት አያውቅም፣ ጌታ ነው ብሎት አያውቅም፣ የዘላለም አባት ነው ብሎት አያውቅም፣ አምላክ ነው ብሎት አያውቅም፣ ኃያል አምላክ ነው ብሎት አያውቅም። ስለዚህ ይህ ትምህርት አይጠፋም። ለምን ቢባል ኢየሱስ ክርስቶስ ብቸኛ አምላክና ጌታ እንደሆነ መጽሐፍ ቅዱስ ብዙ ማስረጃዎችን እናያለን። አባቶቻችን የጥንት አባቶቻችን የነገሩን ትምህርት አለ በእግዚአብሔር መንፈስ ተነድተው። ስለዚህ እርሱን ዛሬ እንቀጥላለን። ይኸው ትመለከታላችሁ። ኢየሱስ ክርስቶስ ይሄ ክፍል 6 ነው ማለት ነው። ኢየሱስ ክርስቶስ ብቸኛ አምላክና ጌታ ነው ይላል። ክፍል 6 ትምህርት ይላል። ስለዚህ ይሄ ከታያችሁ ወረቀቱን አነሳና ወደ መጽሐፍ ቅዱስ እገባለሁ ማለት ነው። ስለዚህ እኔ ብዙ ጊዜ ስናገር ብዙ መጨናነቅ አልፈልግም። እንደዚህ አምልጦኝ አንዳንድ የማይሆን ቃል እንኳን ብናገርም ከእግዚአብሔር ቃል ውጭ ብናገርም እንዳትቆጥሩብኝ ይላል። ስለዚህ እንደ ሰው ዲኮር አድርጌ የሚቆረጠውን ቆርጬ የሚተላልፈውን እንደዛ አይደለም። ቀጥታ እንደወረደ የእግዚአብሔር ቃል እንደተቀመጠ ነው። ከአፌ የወጣውን ቃል ቀጥታ ነው፣ ምንም ሳልቆርጥ ሳልሸረግድ ማስተላልፈው ማለት ነው። በመጀመሪያ በፊትም እንደምለው አንድ ነገር እላለሁ። ኢየሱስ ክርስቶስ ብቸኛና አምላክ ነው። ኢየሱስ ብቸኛ አምላክ ነው። ኢየሱስ ብቸኛ ጌታ ነው። ኢየሱስ የዘላለም አባት ነው። ኢየሱስ የሰላም አለቃ ነው። ኢየሱስ ድንቅ መካር ነው። ኢየሱስ ኃያል አምላክ ነው። ኢየሱስ አብ የተባለው አንድ አባት ነው። አንደኛ ዮሐንስ ምዕራፍ 1 ቁጥር 9 ስትመለከቱ አምላክ አለን አባት አለን ይላል። ኤፌሶን 4:6 ስትመለከቱ አንድ አባት አብ አለን ይላል። አንድ አምላክ አብ አለ ማለት ነው። ስለዚህ ኢየሱስ ክርስቶስ አብም ወልድም የሆነው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ሌላ ቦታ ሲናገር ምንድን ያለው? እኔና አብ አንድ ነን አለ። ሌላ ቦታ ደግሞ 12 ደቀ መዛሙርት ሲናገሩ አብንና ወልድን የሚክድ የተረገመ ይሁን ብሏል። ስለዚህ መለያየት አትችልም። አብ ለብቻ ሌላ አምላክ ነው፣ ወልድ ለብቻ ሌላ አምላክ ነው የምትል የሥላሴ አስተማሪ ጉድ ፈልቷል። ስለዚህ ወደ መጽሐፍ ቅዱስ እንሄዳለን። ክፍል 6 ትምህርት ይላል። አንድ አምላክ ብቸኛ አንድ አምላክ ነው፣ ኢየሱስ እግዚአብሔር ነው ይላል። እርሱም አለ የማነብላችሁ ዘዳግም 32:20 ማለት ነው። እርሱም አለ ፊቴን እሰውርባቸዋለሁ፣ ፍጻሜያቸው ምን እንደሆነ አያለው፣ ጠማማ ትውልድ ያልታመኑ ልጆች ናቸው፣ አምላክ ባልሆነው አስቀኑኝ ይላል። ስለዚህ በራሳቸው እየፈጠሩ እርግብ ኢየሱስ ሲጠመቅ በእርግብ አምሳል የመጣውን መንፈስ ሌላ እግዚአብሔር ነው እያሉ እግዚአብሔርን ባልሆነ የሚያስቀኑ የተለያየ ጣዖታትን እየሰሩ እግዚአብሔር ነው የእግዚአብሔር ነው እያሉ ስለሚሰግዱ ሰዎች ነው የሚናገረውና እግዚአብሔር ባልሆነው እግዚአብሔርን ስናመልክ እግዚአብሔር ነው እያልን ስዕል እየሰራን የሆነ ነገር እየሰራን የሆነ ቅርጻ ቅርጽ እየሰራን ይሄ እግዚአብሔር ነው እያልን ልክ የሥላሴ አማኞች በየታፔላቸው በየቸርች ታፔላቸው ላይ የተቀመጠውን እርግብ እሱንም አምላክ ነው እያሉ እግዚአብሔርን ያስቀኑታል። ያ እርግብ አብ ወልድ መንፈስ ተብሎ እዛ በእርግቡን አስቀምጠውታል ከጥቅሱ ጋር ማለት ነው። ያ እርግብ አሁን እግዚአብሔር ነው ማለት ነው። በእርግብ አምሳል ነው እንጂ እግዚአብሔር የእግዚአብሔር መንፈስ ባለቤት አለው እንጂ እግዚአብሔር በእርግብ አምሳል መጣ አይልም።
በጣም እንዴት እንደተሰወረባቸው አላውቅም። እግዚአብሔር በርግብ አምሳል መጣ ይላል። የእግዚአብሔር መንፈስ በርግብ አምሳል መጣ። የማን መንፈስ? የእግዚአብሔር መንፈስ። የእግዚአብሔር መንፈስ በውሃ ላይ ነበር ዘፍጥረት ላይ። ስለ መንፈስ እናያለን ወደፊት። አሁን ግን ዘዳግም 32:20 ላይ ነው አስቀኑኝ ይላል። ስለዚህ እግዚአብሔር ይቀናል ማለት ነው። እግዚአብሔር አንድ እየሆነ ሳለ አንድ ሆኖ ሳለ ሌሎች ስላሴዎች እያለን እግዚአብሔር ወልድ፣ እግዚአብሔር መንፈስ፣ እግዚአብሔር ሌላ። እሺ ስንት መንፈስ አለ? አንድ መንፈስ። ሶስተኛው ምንድን ነው የምንለው ታዲያ? ስለዚህ እግዚአብሔር አንድ ነው። እሱ ብቸኛ ነው። እሱ በተለያየ መንገድ ራሱን ይገልጣል። በተለያየ መንገድ ይገልጣል። የእግዚአብሔር አሰራር ብዙ ነውና ዘዳግም 32:39 ደግሞ እናንብብ። አሁንም እኔ ብቻዬን እኔ እንደሆንሁ ከእኔም በቀር አምላክ እንደሌለ እዩ። እኔ እገድላለሁ አድንማለሁ፣ እኔ እመታለሁ እፈውስማለሁ፣ ከእጄም የሚያድን የለም። ኢየሱስ ጌታ ነው። አየህ፣ አሁንም እኔ ብቻዬን እኔ እንደሆንሁ አለ። ብቻዬን በቃ ሌላ ከእግዚአብሔር ጋር የሚሰለፍ ሌላ እግዚአብሔሮች የሉም። ሌሎች ሱሉሴዎች የሉም። ሱሉሴ በግመል አንገት ላይ የሚንጠለጠል ቃጭል ነው። መሳፍንት 8:20 እስከ 21፣ መሳፍንት 8:22 እስከ 27። አሁንም እኔ ብቻዬን እኔ እንደሆን ከእኔም በቀር አለ እኮ። በቃ ከእኔ በቀር የለም ከተባለ አይ ከእግዚአብሔር ጋር ከጎኑ ተቀምጧል ስላለ በሰማይ ላይ በእግዚአብሔር ቀኝ የተቀመጠ የሚለውን ቃል ከእግዚአብሔር ጎን የተቀመጠ እንዳለ ለሁለት የተደረደሩ እግዚአብሔሮች በወንበር ላይ ተደርድረው የተቀመጡ እንዳለ ትናገራለህ። እግዚአብሔር ግን ከእኔ ጋር እኔ እንደሆን ከእኔም በቀር አለኩ። ከእኔም በቀር አምላክ እንደሌለ የለም። ሌላ አምላክ የሚባል የለም። አንድ አምላክ እግዚአብሔር፣ አንድ አምላክ እግዚአብሔር፣ አንድ አምላክ እግዚአብሔር። ከዚህ ከአምላክ ውጭ ሌላ አምላክ እንደሌለ እዩ። እኔ እገድላለሁ፣ የምገድለውም እኔ አንዱ አምላክ ነኝ፣ የማድነውም እኔ አንዱ አምላክ ነኝ። ሌላ የሚያድን ሌላ የሚገድል ሌላ አምላክ የለም። ከእጄም የሚያድን ሌላ አምላክ የሚያስጥል የለም። እኔ እገድላለሁ፣ እኔ አድናለሁ፣ ከእኔ በቀር ሌላ አምላክ የለም። አለቀ። ዮሐንስ 17:3 እውነተኛ አምላክ ብቻ የሆን አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ወደ ታች ወረድ ብላችሁ ስታነቡ ቁጥር 4 እና 5 አባት ሆይ ይላል። ሁለት አባት አለ ወይ? ኢየሱስ ስለ ራሱ አባት እየተናገረ ነው ይላል። ስለዚህ ኢየሱስ አባት ይላል። የላከውንም አባት ያሳያል። ተልኮ እንደመጣ የሚናገር ንግግር አለ እዚህ ጋር። ስለዚህ ኢየሱስ አባት ሆይ ሲል ሌላ ከሱ ውጭ ሌላ አባት አለ ማለት ነው? አይደለም። ስለ ራሱ አንተን እኮ አለ። ይኸው አንተን አምላክ ብቻ እውነተኛ አምላክ ብቻ የሆንህ አንተን የላከውም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። አንተ የላከውን ኢየሱስ ክርስቶስን ሰው ሲያውቅ ማንን አወቀ ማለት? አብን። አንተን የላከውም ራሱ እንደሆነ ነው እዚህ ጋር የሚያሳየው። ተላኪውም ራሱ እንደሆነ አንተን የላክውም ኢየሱስ ክርስቶስን። አየ፣ ተላኪውም እግዚአብሔር ነው፣ ላኪውም እግዚአብሔር ነው። አንተን መጀመሪያ ከላይ እውነተኛ አምላክ ብቻ የሆንክ ብሎ ተናግሯል። እውነተኛ አምላክ የሆነው ራሱን እንደላከ አንተን እውነተኛ አምላክ ብቻ የሆንህ አንተን የላከውም ያውቁ ዘንድ ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ኢየሱስ ክርስቶስ ራሱ አባት ነው ብሎ ሰው ሲያምን ቃል ነው ሥጋ የሆነው ለሰዎች ልጆች ኃጢአት ሲል ነው ወደ ምድር የመጣው ብለን ስናምን የዘላለም ሕይወት አለን ማለት ነው። አንደኛ ዮሐንስ መልእክትም ምዕራፍ 1 ቁጥር 9 አብና ወልድ ያሉት የዘላለም ሕይወት አለው ይላል። አምላክ አለው ይላል። ሕይወት አለው ይላል።
ስለዚህ ኢየሱስ ክርስቶስን በአንድ በኩል አባት፣ ኢየሱስ ክርስቶስ በአንድ በኩል በስጋ የተገለጠ ለሰው ልጆች ኃጢአት ደሙን ሊያፈስ፣ ሊገረፍ፣ ሊሰቀል፣ ሊሞት የመጣው እንደሆነ ይህንን ስናምን ይህች የዘላለም ሕይወት ናት። በቃ አብን ለብቻ ታስቀምጣለህ እዛ ወንበር ላይ፣ ወልድንም ለብቻ እዚህ ጋር ታስቀምጣለህ፣ መንፈስንም ለብቻ ሶስት ቦታ ከፋፍለህ ታስቀምጣለህ። እንደዛ አይነት አምላክ የለም። አንድ አምላክ፣ ሁለት አምላክ፣ ሶስት አምላክ የሚባል ነገር የለም። አንድ ነኝ ብሏል። እኔ አልለወጥም አለ እግዚአብሔር። እግዚአብሔር መቼም አይለወጥም። ስለዚህ የማይለወጠውን እግዚአብሔርን ለማመን ነቢያትና ሐዋርያት የሰበኳት ጥርት ያለች ወንጌል፣ እንከን የሌለባት ወንጌል፣ ጉዱፍ የሌለባት ወንጌል፣ አንዲት ቤተክርስቲያን ብቻ፣ አንድ እረኛ ብቻ ያላት፣ ያልተከፋፈለ ታፔላ በየአዳራሹ እየተንጠለጠለ የተከፋፈሉ ሃይማኖቶች ያልተመሰረተችባት አንዷ ቤተክርስቲያን፣ አንዷ ሐዋርያትና ነቢያት የሰበኳት፣ በሐዋርያትና በነቢያት ላይ ታንጻቸዋል አለ። የማዕዘኑም ድንጋይ ኢየሱስ ክርስቶስ ነው አለ። ኢየሱስ ክርስቶስ እግዚአብሔር ነው ብላ የምትሰብክ፣ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብላ የምትሰብክ፣ ኢየሱስ ክርስቶስ የዘላለም አባት ነው ብላ የምትሰብክ፣ ኢየሱስ ክርስቶስ ልጅም ነው ብላ የምትሰብክ፣ ኢየሱስ ክርስቶስ አያል አምላክ ነው ብላ የምትሰብክ፣ ኢየሱስ ክርስቶስ ሕፃን ነው ብላ የምትሰብክ፣ ኢየሱስ ክርስቶስ የዘላለም አባት ነው ብላ የምትሰብክ፣ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብላ የምትሰብክ አንዲት ንጽሕትና ድንግል ቤተክርስቲያን የሐዋርያት ቤተክርስቲያን አለች። ከዚች ውጭ ሌሎች አሸባሪዎች፣ ወንበዴዎች፣ ሽፍቶች በአቋራጭ የገቡ ለሆዳቸው፣ ለገንዘባቸው፣ ለጥቅማቸው፣ ለደሞዛቸው ምንደኛ የሆኑ ወንጌልን እንደ ገቢ ማግኛ የኢየሱስ ክርስቶስን ማንነት በመቀየር ጥቅም የሚያገኙ እነዚህ አሸባሪዎች፣ ወንጌልን የሚያሸብሩ ሰዎች፣ በትክክለኛው መንገድ ላይ ወንጌልን አምነው እንዳይቀበሉ በር የሚዘጉ፣ በሰዎች ትከሻ ላይ የሐሰትን ወንጌል የሚጭኑ፣ የሐሰትን ጠማማን ነገር የሚጭኑ ናቸውና ከነዚህ ውጡ። የነሱ ትምህርት የዘላለም እሳት ውስጥ ያስገባል። የነሱ ትምህርት የዘላለም ፍርድ ውስጥ ያስገባል። የነሱ ትምህርት ወደ ዘላለም ገሃነም ውስጥ ያስጥላል። ስለዚህ ራሳቸውም እርስ በእርሳቸው እንኳን ሊስማሙ አልቻሉም። ሲፈልግ አንዱ ለራሱ አዳራሽ ይከፍታል፣ ዘይት ይነግዳል። ሲፈልግ ጨው ይነግዳል። ሲፈልግ በየአዳራሹ፣ በየቸርቹ፣ በየመድረኩ ላይ ዘይቱን ይቸበችባል። ሲፈልግ ፎቶውን ይቸበችባል። ሲፈልግ ሶፍቱን ይቸበችባል። ሲፈልግ የተለያዩ ነገሮችን ይቸበችባል። በእግዚአብሔር ቤት ውስጥ የእግዚአብሔር ስም እግዚአብሔርን ነው የምናመልከው፣ ማስመልከው፣ ማስተምረው እያለ ነገር ግን ንግድ ኪሱን እየሞላ ፎቅ እየሰራ ገሳውስ እየሰራ ለራሱ የተለያዩ በየቀኑ የተለያዩ ነገሮችን እየቀያየረ እየለበሰ እየቀያየረ የተለያዩ ነገሮችን ብልጭልጭ ነገሮችን ምድራዊ ነገሮችን እያደረገ ህንጻ እየሰራ እየገነባ ግን ለሆዱ ሲል የእግዚአብሔርን እውነት ታውሮበት ተሸፍኖበት ሳይሆን እያወቀ አንዴ ጠልቆ ገብቶበታል፣ መውጣት አልቻለም። ስለዚህ እናንተ ከስራቸው ያላችሁ ከሐሰተኞች ነቢያቶች፣ ከሐሰተኛ ፓስተሮች፣ ከሐሰተኛ ወንጌላውያን፣ ከሐሰተኛ አስተማሪዎች፣ ከሐሰተኛ መምህራን፣ ከሐሰተኛ ሊቃውንት፣ ከሐሰተኛ ካህናት፣ ከሐሰተኛ ዘማሪያን ተለዩ፣ ውጡ። ወደ አንዷ ቤተክርስቲያን ኑ፣ ወደ ጠበበችዋ ማንም ወደ ማይጨማለቅባት ቤተክርስቲያን፣ ንጽሕት ወደሆነች ቤተክርስቲያን ማንም እንደፈለገ ሴቶች ሱሪ እየለበሱ ሴቶች እርቃናቸው የማይመለክበት ቤተክርስቲያን ኑ፣ ወደዛ ኑ። ከጭፈራ ቤት ውጡ። የዝሙት እርቃን የሚታይበት በየአዳራሹ እርቃናቸውን እያሳዩ ሴቶች የሚያመልኩበት ጋዛ ምን ሰራላችሁ? ሴሰኝነት እንኳን ያለቀቃቸው ውስጥ ምን ትሰራላችሁ? ውጡ። እግዚአብሔር መፈራት ወዳለበት፣ እግዚአብሔር ወደሚፈራበት፣ አንዱ አምላክ ወደሚመለክበት፣ ወደ አንዷ ወደ ኢትዮጵያዊ ሐዋርያዊት ቤተክርስቲያን፣ በዓለም ያለችው ሐዋርያዊት ቤተክርስቲያን ኢየሱስ መጥቶ የሚወስዳት እሷን ነው። ስለዚህ ክፍል 7 ሌላ ጊዜ እንገናኛለን። መልካም ቸው።